አርእስተ ዜና የአፋር ክልል መንግስት ኮሙኒኬሽን አገልግሎት ቢሮ በክልሉ ወቅታዊ ጉዳዮች ዙሪያ መግለጫ ሰጠ። ሰባተኛው ሀገራዊ ጠቅላላ ምርጫ ፍትሃዊ፣ ዲሞክራሲያዊና ሰላማዊ በሆነ መንገድ ማከናወን የሚያስችል ዝግጅት መደረጉን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። ሰላም የተከበራችሁ የአፋር ቲቪ ተመልካቾቻችን፣ የሰዓቱን ዜና ይዘን ቀርበናል። ዜናዎቹን በመምራት ሪያን አብዱላ ብራችሁ ቆይታ አደርጋለሁ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። ታን መሰረት ያደረጉ ጥቃቶችን ለመከላከልና አፋጣኝ ምላሾችን ለመስጠት የሚያስችል ፕሮጀክት ይፋ ተደረገም። ፕሮጀክቱ በ5 የተለያዩ ወረዳዎች የሚተገበር ሲሆን ከህግ ጋር የተያያዙ ጉዳዮችን ጨምሮ የጤና አገልግሎቶችን መስጠት የሚያስችልም መሆኑን ተገልጿል። በዚህ ጉዳይ ላይ ተጨማሪ ዘገባ አለ። ጾታን መሰረት ያደረጉ ጥቃቶችን ለመከላከልና አፋጣኝ ምላሽ ለመስጠት የሚያስችል ፕሮጀክት ይፋ ተደረገ። ዩኒሴፍ ከአይሲዳ ጋር በጋራ በመተባበር በ5 ወረዳዎች የሚተገበር ጾታን መሰረት አድርጎ የሚፈጸሙ ጥቃቶችን ለመከላከልና አፋጣኝ ምላሽ ለመስጠት የሚያስችል መሆኑ ተገልጿል። በአስቸኳይ ጊዜ አደጋዎች ወቅት በጾታ ላይ የተመሰረቱ ጥቃቶችን ለመከላከልና ስጋትን መቀነስ እንዲሁም ምላሽ መስጠት ላይ ያተኮረ ፕሮጀክት ዛሬ በሰመራ የማስተዋወቂያ መርሃ ግብር ተካሂዷል። ፕሮጀክቱ አይሲዳ ከዩኒሴፍ ጋር በመተባበር የሚተገብሩ ሲሆን በተለያዩ 5 ወረዳዎች ተግባራዊ ይሆናል። በአይሲዳ ሄድ ኦፊስ የፕሮግራም ማናጀር የሆኑት ዶክተር ማህሌት ያሬድ እንደተናገሩት የፕሮጀክቱ ዋና ዓላማ ለጥቃት የተጋለጡ ሴቶችን የተሟላ የህግና የጤና አገልግሎቶችን ለማግኘት እንዲረዳቸው ነው ሲሉም ገልጸዋል። የፕሮጀክት አይሲዳ የሚሰራው በ5 ወረዳዎች ላይ ሲሆን በዱብቲ፣ ሚሌ፣ ገዋኔ፣ ዳሊፋጌና ኤሊዳር ላይ ነው። እንግዲህ ይሄ ፕሮጀክት የሚቆየው 6 ወር ነው። ዋና የፕሮጀክቱ ዓላማ አንደኛ ነገር ለነዚህ ለጾታዊ ጥቃት ለደረሰባቸው ሰዎች ሪስፖንስ ጥሩ አክሰስ እንዲያገኙ ነው። ከዚህ በተጨማሪ ሌላኛው እነዚህ ሪስፖንሱን የሚሰጡት ለሜዲካል ላይ ላሉት ሰዎች ለሄልት ሴንተሮች ላይ ላሉ ሰዎች ለነሱ ድጋፍ ወይም የአቅም ግንባታ ትሬኒንጎችን እንሰጣለን። እንዲሁም ከኮሚኒቲው ላይ የተለያዩ ትሬኒንጎችን አዌርነሶችን እንዲሁም ካምፔኖችን በማዘጋጀት ያው ከጂቢቪ ጋር በተያያዘ ያሉትን ነገሮች ለማሳወቅ ነው። እንግዲህ ጥሩ ለውጥ እናሳያለን ብለን እናምናለን። በዩኒሴፍ የቻይልድ ፕሮቴክሽን ባለሙያ የሆኑት አሸናፊ አለሙ በበኩላቸው እንደገለጹት የመርሃ ግብሩ ዋና ዓላማ በዩኒሴፍ ፈንድ አድራጊነት ከአይሲዳ ጋር የሚተገበረውና ለ6 ወራት የሚቆየው ፕሮጀክት ሁሉም ባለድርሻ አካላት ተገኝተው የጋራ ግንዛቤ እንዲያገኙና ወደ ስራ እንዲገቡ ለማስቻል ነው ሲሉም ገልጸዋል። ዛሬው ፕሮግራም ዋና ዓላማ በኤፍሲዲኦ ፎሬን ኮመንዌልዝ ዲቨሎፕመንት ኦፊስ በዩኬ መንግስት የተገኘ ድጋፍ በዩኒሴፍ በኩል ከአይሲዳ ጋር በጀንደር ቤዝድ ቫዮለንስ በፕሪቬንሽን ሪስክ ሚቲጌሽን እና ሪስፖንስ ላይ የተፈራረምነውን ፕሮጀክት ማስጀመሪያ መርሃ ግብር ነው። እንግዲህ ፕሮጀክቱ በ5 ወረዳዎች ላይ ይተገበራል። እንግዲህ ከዚህ ወረዳ ላይ የሚመለከታቸው ባለድርሻ አካላት ናቸው የተሳተፉት። በዋናነት እንግዲህ በፕሮጀክቱ ዓላማ ላይ አንድ አይነት ግንዛቤ ይዘው ወደ ስራ እንዲገቡ ለማስቻል ታልሞ የተዘጋጀ መርሃ ግብር ነው። በዋናነት እንግዲህ አንደኛው በፕሪቬንሽን፣ ሁለተኛው በሪስክ ሚቲጌሽን፣ ሶስተኛው ደግሞ በሪስፖንስ ላይ ያተኩራል ማለት ነው። አሚና መሐመድ እባላለሁኝ። የምሰራበት አሲዳ የሚባል ድርጅት ላይ ነው የምሰራው። ፖዚሽን ሮቪንግ ኦፊሰር ነኝ። የተለያዩ ችግሮች ባሉበት አካባቢ ላይ እነዛን ችግሮች ለመቅረፍ ነው። እያንዳንዱ ወረዳ ላይ አንዳንድ ስታፎች አሉ፣ ኦፊሰሮች አሉ። እያንዳንዱ ላይ የምናስቀምጠው የጤና አገልግሎት እንሰጣለን፣ ሳይኮሶሻል ሰፖርት እንሰጣለን፣ ጤና ሄልዝ ላይ እንሰጣለን፣ ሌጋል ኢሹ ያለባቸው ለሌጋል ኢሹ እንሰጣለን። ማንኛውም ዋን ስቶፕ ሴንተር ላይ ማግኘት ያለባቸውን አገልግሎቶች ላይ እዛ ላይ ያገኛሉ። በአጠቃላይ ሰባተኛው ሀገራዊ ጠቅላላ ምርጫ ፍትሃዊ፣ ዲሞክራሲያዊና ሰላማዊ በሆነ መንገድ ማከናወን የሚያስችል ዝግጅት መደረጉን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ